ሊያ ወይ ሶሻል ሚዲያ ላይ ግን እንዴት ነሽ? ቲኮ እሺ ጥያቄ ልጠይቅሽ ነበረ። እሺ አሁን ሶሻል ሚዲያ ላይ በተለይ ቲክቶክ ላይ ማለት ነው በጣም መርዛማ የሆነ አመለካከት ያላቸው ሴቶች እየመጡ እያየን ነውና እሱ ምንድነው ቤት ያለው መኪና ያለው ካልሆነ በስተቀር ባናቱ ይተከል እያሉ ነው ሴቶችና አንቺ በዚህ ላይ ምን ትያለሽ? ግን ይመስለኛል ባናቱ ይተከል እያለች እሷ ራሱ ባናቷ ተተክላ እየቀረች ነው። እውነት ነው። እድሜ እየሄደበት አይታ ያየን እኮ ነው አይደል? አዎ። ድንገት በመጨረሻ እድሜ ላይ ትዳር ሲመጣላት የምታሳየው እንትን በራሱ ባናቱ እየተከላት ነው። ዋቴቨር ግን ያው ሀብት ያለው ገንዘብ ያለው ፋይናንሻል ስቴብል የሆነ ሰው እኛም ብናገኝ አንጠላም። ግን እውነቱ ምንድነው መሰለህ? እንዴት ነው ያንን ሀብት የሚያገኘው? በየትኛው እድሜ መቼ ሰርቶ ምናምን? የኛ በተለይ የሀገራችን አብዛኛውን ጊዜያችን የእድሜያችን እኩሌታ የምናሳልፈው በትምህርት ነው። ኦልሞስት ወደ 25 ዓመት ትማራለህ። ከዛ በኋላ ደግሞ ለመስራት የምትፈጅበት ወደ 10 ዓመት አለ። ከዛ በኋላ ደግሞ የምትፈልገውን እንትን ገንዘብ ለማምጣት በራሱ ሌሎች 20 እና 30 ዓመታት ያስፈልገዋል። ሶ በየትኛው ነው ሰርቆ ዘርፎ በምን አይነት ሁኔታ ነው ያንን ቤት መኪና ምናምን ሊያገኝ የሚችለው? ሰምተሻል፣ እያንዳንድሽ ሰምተሻል ማለት ነው። ስለዚህ ምን መሰለሽ አሁን እነሱ እያሉት ያለው ማለት ነው አሁን እነዚህ ስኬታማ የሚባሉ ሰው ወንዶች 5% ናቸው ብዬ ነው የማስበው። እነዛ ወንዶች ደግሞ እንግዲህ ኦልሞስት ተይዘዋል ማለት ይቻላል። ስለዚህ ምናልባት ባለትዳር ወንዶችን ችት እያደረጋችሁ ምናምን እያባረራችሁ እያስቸገራችሁ ነው በጥቅሉ ማለት ነው። እያስቸገራችሁ ነው። ሀሳብ ገብቶኛል። እናንተ ሴቶች ባለሀብት ላይ ናችሁ እየጣራችሁ እኛን ረሳችሁ ዘነጋችሁ ያልክ ነው። አንረሳም። ምንድነው አብረን እናድጋለን የምንል ደግሞ ጥቂት ሴቶች አላችሁ። እናንተ ደግሞ እኛን አትፈልጉንም መሰለኝ። አይሁን እንዴ ለምሳሌ አሁን አንዳንድ ሴቶች ማለት ነው የራሳቸውን ለምሳሌ ክራይቴሪያ ያላቸው እንደዚህ ቤት መኪና ያለው ተክለቁምና ያማረ የቆዳው ከለሩ ምናምን እያሉ ማለት ነው የራሳቸውን መርዛማ የሆነ አመለካከት ለሌሎችም እያሰራጩ ነውና ሌሎችም እየተረፉ ነው። ስለዚህ በጣም ሌሎች ደግሞ ያው ሁሉም ቁሞ እንዲቀር ያርጉ። እነሱ ያያገቡ ማለት ነው ወያገቡ ወያስገቡ ወያግባቡ። ስለዚህ ሁሉም ሰው እየበከሉ ነው ብዬ ነው የማስበው ነው። ቤትና መኪና የሌለው ሰው እንዳታገቢ ምናምን ነገር እኮ የሚሉት እነሱ ሞክሮ አልተሳካላቸው። ለምን ብቻ ቆሜ ይቀራል? እሺ እኔ በጣም የሚገርመኝ እውነት ቤትና መኪና የሌለው ሰው አግቢ። ግን ምንድነው መሰለህ ዋናው የሴት ልጅ ክራይቴሪያ መሆን የሚገባው ቤት መኪና ምናምን እንትን ነው፣ ፈራሽ ነው ሁሉ ነገር አይደለ? ሊጠፋ ይችላል፣ ቤት ይቃጠላል፣ መኪና ይዘረፋል። ግን ሰውየው የመለወጥ ፍላጎት አለው ወይ ማለት ሰነፍ ካልሆነ የመስራት ፍላጎት ካልሆነና አብረን በጋራም ሰርተን እንለወጣለን ምናምን አይደለም። ተኝቶ የሚውልን ሳጎታሽ እሱ ላይ ጥናት አድርጎ ይስተካከላል። አይሰራም። የስራ ፍላጎት የሌለው ሰው የመለወጥ ፍላጎት የሌለው ሰው ላይ እሱ ጋር ጊዜ ማቃጠል ነው። ግን ደግሞ የሚሰራ የሚጥር የሚሞክር ሰው ከሆነ ግን አንድ እጅ ብቻውን አያጨበጭብም። ስለዚህ ሁለት ተጋግዛችሁ ደግሞ የምትመኙን አታገኙ ነው። ስለዚህ ቁመሽ እንዳትቀር እያንዳንድሽ ሰምተሻል። ጥሩ ነው፣ ቆንጆ ነው። አዎ የቤት ኪራይ 20 ሺህ ብር ብቻን ከምትከፍል ከሴቷ ጋር ደግሞ አጋሽታ ሼሪንግ ኤንድ ላቪንግ ጥሩ ሀሳብ፣ በጣም ምርጥ ሀሳብ ነው። ስለዚህ ሴቶችዬ ያልሆነ በቃ ክራይቴሪያችሁን እያበዛችሁ ቁማችሁ እንዳትቀሩ። እንደኔ ለወንዶች መልእክት እሺ፣ ለወንዶች አሁን ደግሞ ወንዶች እንደዚህ የምትቀባባ ምናምን ሴት አንወድም ምናምን ትላላችሁ። ሪያሊቲው ላይ ደግሞ ትወዳላችሁ። እና ሴቷን ካለ ፍላጎቷ የሜካፕ ተጠቃሚ እንድትሆን እየተጫናችኋት ነው። በነገራችን ላይ ምናልባት ለጊዜው ካልሆነ በስተቀር ለትዳር እንደምትቀባባን ሴት የትኛው ወንድ አይፈልጋትም። በነገራችን ላይ እውነት ቁንጅና መስፈርት እያደረገች አይደለም። ምናልባት ሊስበው ይችላል፣ አትራክት ሊያደርገው ይችላል። ስትቀባባ ምናምን ስታልፍ እንዲሁ ምናምን ያው ወንድ ልጅ ነው ይመኛል። ግን ለትዳር አይደለም ይመኛት። ግን ተመሳሳይ አይደለም መጀመሪያ
ትዳር መጋባ እኮ መጀመሪያ ትተዋወቃለህ፣ ትግባባለህ ምናምን እያልክ ነው። ለመተዋወቅም ለመግባባትም አይናችሁ ማረፊያ የሚሆነው ያው ከሆነ አይ እኔ አይመስለኝም። ትወዳላችሁ እንደ ወንዶችዬ? አይ ትወዳላችሁ። የምትቀባባን ሴት ኮሜንት ላይ ታደርሱናለች። ትወዳላችሁ እያየን ታክሲ እንደዚህኛ ከና መዳምነታችን ስንቀፋ ለአንቺ ቆንጆያ አጋቢ ዝጋበት ከኒጋ እንደዚህ ትብዝ ሰምታል። አስተካክል። አስተሳሰብን፣ አመለካከትን፣ እይታህን ቀይር። አዎ እንደዚህ ነው ትዳር ያለበት። አንተ ባለሀብት የሆነችዋን ሴት አይደለም ባለሀብቱን እንዲያገባስ የምትፈልገዋን ሴትን ስታሯሩጥ እሷ ደግሞ አንተን ስትንቅ ከዛ መንገድ ለመንገድ ተላልፋችሁ ህይወት እንዳታልፍ ተጠንቀቂ። አንቺም ሰምተሻል። እሺ ሰምተሻል፣ እያንዳንድሽ ማለት ነው። በነገራችን በጣም አሪፍ ፖይንት ነው ያነሳ ነው አይደል እንዴ? ለብዙዎች ጥቅም ላይ የሚውል ነው። ጥሩ ምክር ነው የመከረቻችሁ። በነገራችን ሴቶችዬም ወንዶችም እንዲሁ ማለት ነው። እኔም ሰምቻለሁ፣ ያንቺን ሀሳብ ተቀብያለሁ፣ ይጠቅመኛል። እኔ አሁን ለትዳር ሴት የምትቀባባውን ሴት ምናምን አይደለም የምፈልገው። መስፈርት ምንድነው? በዚህ አጋጣሚ አላገባምና መስፈርቴ ሁሉም ወንድ የሚለው ያው ጨዋ ነው። ጨዋ ሴት ማለት እንደዚህ ጨዋ ማለት ማትቀባባ ምናምን ልታይ ማትል እንደዛ ያለ ሴት የምሬ ነው። እና በጣም እንደዚህ ነው የምፈልገው ምናምን ነገር ሊንከባከበኝ ይገባል፣ ሊያከብረኝ ኦፍ ኮርስ አከብራታለሁ። ግን ደግሞ አሁን ደግሞ አሉ የመጡ ሴትን ልጅ ልትንከባከባት ይገባል። ኦፍ ኮርስ እንንከባከባለን። እንክብካቤው ግን እስከምን ድረስ የሚለውን ነገር ለምሳሌ አሁን አንዳንዶች ሶሻል ሚዲያ ላይ ምን እያየን ነው መሰለሽ? ቺት ልታረግብት ትችላለች፣ ግን እሱም በቃ በሱ አልተጀመረም፣ ቻለው፣ ተንከባከብ የሚሉ ሴቶችም እየመጡ ነውና በሃይማኖት እንኳን ባልና ሚስት ከተጋቡ በኋላ የሚለያዩት ባል ወይ ሚስትየው በህመም ወይ ደግሞ በሞት ስትለይ ነው። ከዛ ውጪ ደግሞ ዝሙት ነው። አይፈቅድም። ባህላችን፣ ወጋችን፣ እሴታችን አይፈቅድም። እንዲህ የምትሉ ሴቶች ደግሞ ተጠንቀቁ። እዚህ ጋር ቻላት ተንከባከባት ምናምን ነገር አይፈቅድም። እየሰማን ወንዱም እንደዚሁ አይቻልም። አታጭበርብር። ለምን ከአንቺ ይወጣል? ለምን ሌላ ሴት ላይ ያማትራል? አይመጣውም። አያዋጣም። ሌላ ደግሞ ቅድም ጨዋ ሴት ነው ብለሃልና፣ እሺ ጨዋ ሴት ነው የምንፈልገው፣ ፈሪሃ እግዚአብሔር ያላት ነው የምንፈልገው ነው የምትላላችሁ። ያቺ ሴት ትመጣለች። ከዛ በኋላ ያልጋ ጥያቄ ትጠይቃላችሁ። አይጋጭም ወይ? ጨዋ ሴት ፈሪሃ እግዚአብሔር ያላት እሷ በቃ ባህሌን እጠብቃለሁ፣ አከብራለሁ፣ የእግዚአብሔርን ትእዛዝ እፈጽማለሁ ብላ ከዛ ያልጋ ጥያቄ ስጠይቃት ነው ስትላችሁ ለምን ታቆርፋላችሁ? ምኞታችሁ ጸሎታችሁ ተይተደረሰ። እኔ አላቆርፍም እንዴ። ምክንያቱም እኔ እንጃ ቅድሚያ ከተዋወቁ ምናምን ወንድ ልጅ ያው ቅድሚያ ካገኘው ምናልባት ቀድመሽ ከሰጠሽ ሰርጉን አለቀ፣ ሰርጉን እርሺው አይነት ነገር ነው። ስለዚህ እንደዛ ስለሚሆን እኔ አልመክርም። ነውር ነው፣ አይደረግም፣ ሃይማኖታችንም አይፈቅድም፣ ባህላችንም አይፈቅድም አይደል? አንዳንዴ መቀማመስ አለብን ምናምን እንዴት ነው ከተጋባን በኋላ ባንጣጣምስ የሚሉ ሰዎች አሉና እኔ መጀመሪያ እኮ ያ ሰው ብዙ ላይፍ ስላለው ነው እንጣጣም ምናምን የሚለው ማለት ነው። ስለዚህ ለምሳሌ እሱም ከዚህ በፊት ሌላ ኤክስፒሪየንስ ከሌለው እሷም ሌላ ኤክስፒሪየንስ ከሌላት ሁለቱም ተመሳሳይ የመጀመሪያቸው ሲሆን ይጣጣማሉ ማለት ነው። ስለማያውቁ ማለት ነው። ሌላ ታሪክ የላቸውም ማለት ነው። ታሪክ ሲኖር ደግሞ ሌሎች ታነጻጽሪያለሽ። ስለዚህ አንዳንድ ሴቶች ደግሞ ታሪክ ያለው ልምድ ያለው እንፈልጋለን ይላሉ። በዚህ ዙሪያ ምን ትያለሽ ግን? አይጠላም እንግዲህ ቤተሰቦች አይጠላም። ልምድ ያለው ወንድ ልጅ ግን በቃ ካየች ትንሽ ደስ አይለውም። የምሬ ነው። ምክንያቱም የሴትና የወንድ በጣም ልዩነት አለው። በጣም ስላለው ማለት ነው። አንድ አይደለም። የወንድ ልጅ የኋላ ታሪክና የሴት ልጅ ታሪክ ያላት በጣም ልዩነት ስላለው ማለት ነው።
በእርግጥ ወንዶች አሉ ለምሳሌ 5ም 20ም 30ም 40ም 50ም 60ም ሴቶችን ቤት ቢያደርግ ኤክስ ምናምን የመሆን ቻንሳቸው ዝቅተኛ ነው። ለሴት ግን እያንዳንዱ ቤት ያደረገችው ግን ማተር ያደርጋል። ህይወቷ ላይ ይጻፋል። እንትና ታነጻጽራለች፣ ባሏን ከበፊቱ ካለው አንፃር ታነጻጽራለች። ስለዚህ ያ ጥሩ አይደለም። ለማንኛውም ግን እኮ ያቺም ሴት እኮ እናንተ ናችሁ እንግዲህ አስቀድማችሁ መጠንቀቅ አለባት። ወንድ ሊጠይቃት ይችላል። መለየት መቻል አለባት። ማጣራት መቻል አለባት። ዝም ብሎ ቆንጆ ስለሆነ ተክለቁመናው ስላማረ ወይም ደግሞ መኪና ስላለው ያ ሰው ከበስተጀርባው ምን አለ፣ ሚስት አለው፣ ባለትዳር ነው ወይ የሚለውን ማጣራት አለባት። ዝም ብላ ስላማረ ብቻ ዘው ብሎ መግባት አይቻልም፣ አያዋጣም። አጣሪ አንቺ እንደወደድሽው ሁሉ ሌሎችም ስለሚወዱት ባለትዳርም ሊሆን ስለሚችል አጣሪ ነው እያልን ያለ ነው ማለት ነው። አጣሪ ደግሞ እኔ በቃ እኔ አሸንፋለሁ የሚባል አስተሳሰብ አለ መሰለኝ። እኔን ወዶኛል፣ እኔን ከወደደኝ ያችን ሊፈታት ይችላል የሚባል ነገርም አለ መሰለኝ። ያስባሉ አይደል? እንግዲህ እነሱ አጠቃ እኔ አንደሬጅ ነኝ። አንደሬጅ ነሽ? አላውቅም። ስንት አመት ነው እንዴ? አንደሬጅ ነኝ። ኧረ ወገና ስንት አመት ነው? ለትዳርም አልደረስኩም። እስካሁን ድረስ ያወራኋቸው ነገሮች ባጠቃላይ ሰዎች ሲያወሩ ከሰማሁት ምናምን አንጻር ነው እንጂ ገና ሃይ ስኩል ነው አልጨረስኩም። ኧረ አዋረደችኝ እንዴ! ስንት አመት ነው ግን? ስንት አመት ነው? የምር ስንት አመት ነው? ወንድ ልጅ ኪስና የሴት ልጅ ልጅ አይጠየቅም። ባል አይደለም፣ አባባል አይደለም፣ መጠየቅ የለበትም። ነውር ነው። እና አልደረስኩም እያልሽ ነው አንቺ? አልደረስኩም። ቲንክስ ጋር ስለዚህ ያልደረሰው ደግሞ ሊመክረን አይችልም ብለው ቢሉስ? አይ ችግር የለውም፣ ቤተሰቦች አግብተው ወልደዋል። ከዛ አንጻር ነው፣ ከልምድ አንጻር ነው፣ ካየሁት አንጻር ነው። አዎ እይታ ደግሞ ጥሩ ነው። በሚቀጥለው ደግሞ ያው አንተም እኮ አላገባህም፣ እየተጫጨን ነው አይደለ? እና ለማንኛውም ወገኔ የምላችሁ ያልናችሁን በሙሉ እንግዲህ አጣርታችሁ የተመቻችሁን ምናምን መከተል ትችላላችሁ። እኛም የራሳችን ሀሳብ ነው። ይሄንን ዩቲዩብ ሰብስክራይብ አድርጉ። በቀጣይም ብዙ ስራዎችን እንሰራለን። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አድርሱን። በቀጣይ በምን ሀሳብ ብንመጣ ይሻላል የሚለውን ነገር ይዘንላችሁ እንድንመጣ ማለት ነው። ሊያና እኔ አሁን እንግዲህ አብረን ልንቀጥል ነው። እንቀጥላለን። ሊያ እንቀጥላለን። ስለዚህ ዳራውርተን ከዛ ልንቀጥል ነው። እንቀጥላለን ማለቴ በሁሉም ነገር ነው የምንቀጥለው። በሁሉም ነገር ነው የምንቀጥለው። ስለዚህ ዩቲዩብ ቻናሉን በቀጣይ ብዙ ስራዎችን ስለምንሰራ እንዳያመልጣችሁ። ብዙ ሀሳብ አለን ላይ ብዙ ስራዎችን መስራት እንፈልጋለን እና እናንተ ማሰብ አስተያየታችሁን ኮሜንት ላይ አድርሱን። የምታያቸው ካለሽ እንታያቸዋለሽ። ደግፉን። እንበርታላችሁ እያያችሁ እኛም ደግሞ ሪል የሆነ ፍቅር እናሳያችሁ። ዋሻው እንዴ? ዋሻው አይደለም። እና ለዛ ነው። እናመሰግናለን።